ኸሊፋ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ትልቁ ምኞቱና ያሳካው ነገር ምን እንደሆነ ታውቃላችሁ? የፈርዖኖች ሀገር የሆነችዋን ኢጅፕትን በእስልምና መክፈት ነበር። በዛ ዘመን ውስጥ በጣም ሀያልና በጣም ሀብታም ሀገር ነበረች ኢጅፕት። ሙስሊሞች ይህንን ሀገር ልክ እንደከፈቱ በጣም በደስታ እያሳለፉ ነበር። ነገር ግን ሙስሊሞቹ ኢጅፕትን ሀገር ልክ እንደከፈቷት ይሄ ወቅት እንደዚህ አይነት ጊዜ ነበር። ሀያሉ የሙስሊሞች ጄኔራል የአላህ የተመዘዘ ሰይፍ የሆነው ኻሊድ ቢን ወሊድ ትንሽዬ ቤቱ ውስጥ የመጨረሻ እስትንፋሱን እየተነፈሰ ነበር። ግን አንድ ጊዜ ወደ ኋላ ተመልሰን ማየት ያለብን ነገር አለ። የሙስሊሞች ኸሊፋ የነበረው ዑመር ኢብኑ ኸጣብ አሚሩል ሙእሚኒን ረዲየላሁ ዐንሁ ከትንሽ ዓመታት በፊት ኻሊድ ቢን ወሊድን ከጄኔራልነት አውርዶት የትኛውም ጦርነት ላይ እንዳይሳተፍ አዞት ኻሊድ ቢን ወሊድ ወደ ቤቱ ተመልሶ ነበር። ኻሊድ ቢን ወሊድም ሁሉንም ነገር ትቶ በሰላም ወደ ቤቱ ተመልሶ ነበር። ይህንን ሰዓቱን ኻሊድ ቢን ወሊድ ዝም ብሎ ተኝቶ አላጠፋውም ነበር። ምክንያቱም እሱ ያውቅ ነበር እድሜውን በሙሉ በጂሃድ ላይ ነበር ሲያሳልፍ የነበረው፣ ለእስልምና ሲዋጋ የነበረው። ለመጀመሪያ ጊዜ ነው ጊዜ ያገኘው ሰይፉን አስቀምጦ ቁርአንን አንስቶ ለመማር እድል ያገኘው ለመጀመሪያ ጊዜ እንደሆነ ገባው። ቁርአንንም መማር ጀመረ። ይሁን እንጂ ኻሊድ ቢን ወሊድ ይህንንም ጊዜ እንኳን በደስታ አላሳለፈም ነበር። ኻሊድ ቢን ወሊድ ልክ ጄኔራልነቱን ትቶ ወደ ቤት ልክ እንደተመለሰ በሚያሳዝን ሁኔታ እሱ ባለበት ሀገር ውስጥ ጣዑን የሚባል በሽታ ተነስቶ ነበር። በዛ በሽታ ምክንያት የሱ ልጆች እንዳለ ሞቱበት ከ3 ልጆች በስተቀር። ይህ ማለት ኻሊድ ቢን ወሊድ በመጨረሻ እድሜው ዘመን ውስጥ ልጆቹ አይኑ ፊት ለፊት ሞተውበት በዚህ ምክንያት ሐዘንን አይቶ ነበር። ይሄ ብቻ አልነበረም። የቀሩት 3 ልጆች እንኳን ከትንሽ ጊዜ በኋላ በሲፊን ጦርነት ውስጥ ሸሂድ ሆኑበት። ኻሊድ ቢን ወሊድ ከመሞቱ በፊት ሰዎች ከሩቅ ቦታ እየመጡ እሱን ይዘይሩት ነበር። ከነዛ መሃል ውስጥ አንዱ ለኻሊድ ቢን ወሊድ በጣም የሚቀርብ የቅርብ ጓደኛው ነበረው። ኻሊድ ቢን ወሊድም እንዲህ ብሎ ጠየቀው፣ ተመልከት እስቲ አንተ ሰውነቴን እንደዚህ አይነት ቦታ ሰውነቴ ላይ ታገኛለህ? አንዲት ቁስል እንኳን ያሌለችበት ብሎ ጓደኛውን ጠየቀው። ጓደኛውም ደንግጦ እንዲህ አለው፣ እውነትህን ያልከው ሰውነትህ ውስጥ አንድ ቦታ እንኳን የለችም? ያልቆሰለ አንድ ቦታ እንኳን የለም ያልደማ ብሎ ነገረው። ኻሊድ ቢን ወሊድም ለዚህ ጓደኛው እንዲህ ብሎ መለሰለት፣ አንተ እነዚህን ቁስሎች አይተህ ምንም አልተረዳህም። ግን እኔ እንደዛ ሁሉም ጦርነት ውስጥ በጀግንነት ስዋጋ የነበረው ምኞቴ እኮ አንድ ነገር ብቻ ነበር፣ ሸሂድ መሆን ነበር አለው። እኔ ብቻዬን ከፈረሴ ጋር አንድ ሰይፍ ይዤ የጠላቶች ወታደር ውስጥ እየገባውኝ በሺህ የሚቆጠሩ ወታደሮችን ስገል ነበር። ግን አለው አንድም ሰው እንኳን ሊገለኝ አልቻለም አለው። ነገር ግን እኔ ዛሬ እዚህ ላይ አልጋዬ ላይ እንደታመመ ግመል አልጋዬ ላይ በህፍረት እየሞትኩኝ ነው አለው። ጓደኛውም እንዲህ ብሎ መለሰለት፣ አንተ ምን ማለት ፈልገህ ነው? ያ ኻሊድ አንተ አልተረዳህም እንዴ? ያኔ ረሱላችን ሰለላሁ ዐለይሂ ወሰለም የአላህ ሰይፍ ብሎ ስምን በሰየሙ ጊዜ አንተን የትኛውም ጦረኛ የትኛውም ጦር ውስጥ የትኛውም ወታደር የትኛውም ሰው ሊገለህ እንደማይችል አልተረዳህም እንዴ አለው። ኻሊድ ቢን ወሊድ የጓደኛውን ንግግር ልክ እንደሰማ ትንሽ ልቡ ላይ እረፍት ማግኘት ቻለ። ትንሽ ተረጋግቶ አልጋው ላይ ደገፍ ብሎ መተኛት ጀመረ። ከትንሽ ጊዜ በኋላ ጀግናው የሙስሊሞች ጄኔራል የሆነው ትልልቁን የሮማንና የፐርሺያን ኢምፓየር ሲሰባብር የነበረው
ፈለስጢንንና ድምሽቅን የከፈተው በጣም ከባድ የሆነውን የያማማንና የተቡክን ጦርነት አሸናፊ የሆነው የአላህ ሰይፍ የሆነው ኻሊድ ቢን ወሊድ ትንሽዬ ቤት ውስጥ የጦር መሳሪያና አንድ ፈረስ ብቻ ትቶ ከዚህ ዓለም ተሰናበተ። ኻሊድ ቢን ወሊድ የሞተበት ሀገር በሱሪያ ሀገር ውስጥ ነበር። እስከ ዛሬ ድረስ የሱ መቃብር እዛው ሀገር ውስጥ ነው ያለው። የኻሊድ ቢን ወሊድ የመሞቱ ዜና በመላው የሙስሊም ሀገራት ውስጥ እንደ እሳት ተሰራጭቶ ነበር። ይሄ ዜና ልክ መዲና እንደደረሰ የመዲና ሙስሊሞች ይህንን ዜና ልክ እንደሰሙ በጩኸት በጣም እያለቀሱ ነበር። በተለይ ሴቶች ድምፃቸውን ከፍ አድርጎ ከልክ በላይ እየጮሁ ሲያለቅሱ ነበር። ግን ከዚህ በፊት ዑመር ኢብኑ ኸጣብ እንደዚህ አይነት ነገር እንዳይከሰት ከልክሎ ነበር። ዲህ የሚል ትዕዛዝ አውጥቶ ነበር። የትኛውም ሰው ቢሞት ማንም ሰው ድምፁን ከፍ አድርጎ መጮህ የለበትም ብሎ ትዕዛዝ አውጥቶ ነበር። ነገር ግን ኻሊድ ቢን ወሊድ የሞተበት ጊዜ ላይ ሰዎች ይህንን ሕግ ረስተውት ነበር። ሴቶች በመዲና ከተማ ውስጥ ድምፃቸውን ከፍ አድርጎ እያለቀሱ ነበር። ይሄ የጩኸት ድምፅ ልክ ዑመር ኢብኑ ኸጣብ ጋር እንደደረሰ ዑመር ኢብኑ ኸጣብ ከቤቱ በንዴት ወጥቶ ወደ እነዚህ ሰዎች መሄድ ጀመረ። እንዲህ ብሎ ጠየቃቸው፣ ማን ቢሆን ነው እናንተ እንደዚህ ድምፃችሁን ከፍ አድርጋችሁ የምታለቅሱለት ብሎ ጠየቃቸው። እነሱም እንዲህ ብሎ መለሱለት፣ ያንተ ወታደር የሆነው የአላህ ሰይፍ የሆነው ኻሊድ ቢን ወሊድ ነው ብሎ መለሱለት። ይህንን ነገር ልክ እንደሰማ ባለበት ቆመ። ሰዎች ሲያለቅሱም ምንም አላላቸውም። ከዛ በኋላ እንዲህ አሉ፣ ዛሬ ማልቀስ የሚፈልግ ሰው ካለ ለኻሊድ ቢን ወሊድ ያልቅስ። ይህ ብቻ አልነበረም፣ እርሳቸው እንኳን ባሉበት ቆሙ ሲያለቅሱ ነበር። ኻሊድ ቢን ወሊድ ከሞተ በኋላ የሱን ንብረት የማከፋፈል ሁኔታ ነበር ቀጣዩ ስነ ስርዓት። ልክ የኻሊድ ቢን ወሊድ ንብረት ሲታይ እሱ ጋር ምንም ነገር አልነበረም ከአንድ ፈረስና ከሱ ሰይፍ በስተቀር። አስባችሁታል? ግን ይህን የሚያክል ጄኔራል ጋር አንዲት ነገር እንኳን አልነበረች። በዛው ተቃራኒ የዘመናችን የሙስሊም ጄኔራሎች ጋር ያለውን ነገር ብናይ በጣም የሚገርም ነገር ነው የምንገነዘበው። dollar palaces to gold-plated cars and private jets. ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ከኻሊድ በኋላ 2 ዓመት ብቻ ነበር እዚህ ምድር ላይ የቆየው። ነገር ግን እሱን አንድም ቀን እንኳን ረስቶት አያውቅም ነበር። በተለያየ ጊዜ ሙስሊሞች ፊት ለፊት እሱን እያስታወሰ ስለሱ ታሪክ ይነግራቸው ነበር። እንደውም አንድ ቀን ዑመር ኢብኑ ኸጣብ ጋር አንድ ገጣሚ በጣም በግጥም የታወቀ የአረብ ገጣሚ መጣ። ዑመር ኢብኑ ኸጣብም እንዲህ አለው፣ ሁሉን ነገር ትተህ እስቲ የኔ ወታደር የነበረው የአላህ ሰይፍ የነበረው ስለሱ ኃይለኛ ግጥም ግጠምልኝ እስቲ አለው። ከዚህ በኋላ ነው ይህም ገጣሚ ባለው ዕውቀትና ባለው ችሎታ ዑመር ኢብኑ ኸጣብ ፊት ለፊት ስለ ኻሊድ ግጥም ለመግጠም ሙከራ አድርጎ ነበር። ነገር ግን ይህ ገጣሚ ግጥሙን እንደጨረሰ ዑመር ኢብኑ ኸጣብ እንዲህ አለው፣ አንተ ያለህ ዕውቀትና ያለህ የግጥም ችሎታ አንድ ላይ እንኳን ቢሰበሰብ ለኔ ለጀግና ወታደር ኻሊድ ቢን ወሊድ የሱን ትክክለኛ ጀግንነትን ሊገልጽ አይችልም አለው። ነገር ግን ለምንድን ነው ዓለም በሙሉ እስከ ዛሬ ድረስ ኻሊድ ቢን ወሊድን ለምንድነው የሚያስታውሱት? Khalid ibn Walid was one of the 3 greatest warriors of all time. Greatest general in the history of Islam. ኻሊድ ቢን ወሊድ በድሃ ቤተሰብ ውስጥ አይደለም ተወልዶ ያደገው። እንደውንም እሱ በጣም በኃይለኛ ቤተሰብና በጣም ሀብታም በሆነ ቤተሰብ ውስጥ ነበር ተወልዶ ያደገው። ኻሊድ ቢን ወሊድ በኑ መኽዙም ጎሳ ውስጥ ነው ተወልዶ ያደገው። የሱ አባት ደግሞ ከአረቦች በጣም ኃይለኛ ሀብታም የሆነው ወሊድ ቢን ሙጊራ ነበር። ይህ ማለት የኻሊድ ቢን ወሊድ አባት በጣም ሀብታም ከመሆኑ የተነሳ የሱ ሀብት እንኳን በቁርአን ውስጥ ተነግሮለታል። ቁርአን ሱራ 74 11
አንድ ሰው ሆኖ ከፈጠርኩት ሰው ጋር ተወኝ። ለእርሱም የተዘረጋ ገንዘብ በየአይነቱ ያደረግሁለት በየአደባባይ ተገኚዎች የሆኑ ወንዶች ልጆችንም ለእርሱም ኑሮውን መዘርጋትን የዘረጋሁለት ከሆነው ሰው ጋር ተወኝ፣ ከዚያም ልጨምርለት ይከጅላል። ይህ ማለት ለምሳሌ አረቦች በሙሉ ተሰብስቦ ለካዕባ አገልግሎት የሚያወጡትን ገንዘብ ወሊድ ቢን ሙጊራ ብቻውን ያወጣ ነበር። ይህ ማለት ኻሊድ ቢን ወሊድ መካ ውስጥ ልክ እንደ አንድ ንጉስ ልጅ ነበር ያደገው። ይህ ማለት ኻሊድ ቢን ወሊድ እድሜ ልኩን ምንም ሳይሰራ ሊያኖረው የሚችል ገንዘብ አባቱ ጋር ነበር ከአንድ ስራ በስተቀር። እሱም ያንን ስራ ይዞት ወደፊት ሄዶ የሙስሊሞች ኃይለኛና ጀግናው ጄኔራል ሆኖ ተገኘ። ሰብስክራይብ